በእርግጠኝነት ለኢትዮጵያ ሕዝብ ማረጋገጥ የምወደው ዛሬ ያየናቸው ፕሮጀክቶች 3 ዓመት ባልበለጠ ጊዜ ውስጥ ፈጽመን እንደተለመደው ሪቫን እንቆርጣለን። ትናንሽ ችግሮች በትናንሽ መፍትሄዎች መፍታት ችግሩን ከመሰረቱ አይቀርፈውም። ትናንሽ ችግሮች በትናንሽ መፍትሄ መፍታት ማለት ችግሩን መከተል ማለት ነው። በመደመር መንግስት በግልጽ እንዳስቀመጥ ነው ትናንሹን ችግር በትላልቅ መፍትሄ መፍታት ሊፕሮግ ማድረግ ነው፣ መዝለል ነው። ችግርን መከተል ሳይሆን ችግር እንዳይከተለን ማድረግ ነው። ለዚህም ነው ከሁለተኛው ዓለም ጦርነት በኋላ ራሻ ብዙ ችግር ባለበት ጊዜ የኒውክሌር ቴክኖሎጂ የጀመረችው። ለዚህም ነው ቻይና በ1949 ከኮሚንታንግ ነፃ